ቁርስ የሚሆን በጣም ቀላልና ፈጣን ሚኒ ፓንኬክ ነው ዛሬ ይዤላችሁ የመጣሁት። በመጀመሪያ 2 እንቁላል እናደርጋለን። 2 የሾርባ ማንኪያ ስኳር ቫኒላ አድርገን አንድ ላይ በደንብ አድርገን እንመታዋለን። በመቀጠል 1 ኩባያ ወተት እናደርጋለን። ይሄንንም አንድ ላይ እናዋህደዋለን። 1 ከሩብ ኩባያ ፍርኖ ዱቄት፣ 1 የሾርባ ማንኪያ ቤኪንግ ፓውደር አድርገን አንድ ላይ እናዋህደዋለን። ሊጣችንን በዚህ መልኩ ካዘጋጀን በኋላ መጥበሻችንን በመካከለኛ ሙቀት እናገልና ይሄ መጭመቂያ ካላችሁ ቆንጆ ነው፣ ከሌላችሁ በሾርባ ማንኪያ ያደረጋችሁ መጠቀም ትችላላችሁ። ከላዩ ልክ እንደዚህ አይን ሲያወጣ ወዲያው ግልብጥ እናደርጋለን። ሲበስልልን እናወጣዋለን። ከፈለጋችሁ ስትራፕ ጋር ወይም ደግሞ ቸኮሌት ጋር ማቅረብ ትችላላችሁ። ለአዋቂም ለልጅም ቆንጆ የሚጣፍጥ ሚኒ ፓንኬክ ነው። እናንተም ሰርታችሁ ሞክሩት። ቪዲዮን ከወደዳችሁት ላይክ አስተያየታችሁን ብጽፉልኝ በጣም ደስ ይለኛል። የምሰራቸው አዳዲስ ቪዲዮዎች እንደርሳችሁ ዳይስ ኪችንን ፎሎ ማድረግ አትርሱ። ቻው።